ሰላም የዚህ ቻናል ቤተሰቦች፣ ዛሬ ልናወራላችሁ የተነሳ ነው በምድር ታሪክ ውስጥ ትልቁንና አሳማኙን አሻራ ስለጣለው የሮማ ግዛት ነው። ሮም ከቀላል መንደር ተነስታ እንዴት የዓለም ሱፐር ፓወር ልትሆን ቻለች? እንዴትስ ወደቀች? ዛሬ ይህንን አስደናቂ ታሪክ አብረን እንቃኛለን። አብራችሁን ቆዩ። ታሪኩ የሚጀምረው ከክርስቶስ ልደት በፊት በ753 ዓመተ ምህረት ነው። እንደ አፈ ታሪክ ከሆነ ከተማዋ የተመሰረተችው በሁለት ወንድማማቾች በሮሙሎስ እና በሬሞስ ነው። በወንዝ ዳርቻ ተጥለው በእንስሳ አጥቢያ ያደጉት እነዚህ ልጆች ሲያድጉ በራሳቸው ከተማ ላይ ንጉሥ ለመሆን ተጣሉ። ሮሙሎስ ወንድሙን በመግደል በራሱ ስም ሮም ብሎ ሰየማት። በእርግጥ ይህ አፈ ታሪክ ቢሆንም ሮም መሬቷ በስትራቴጂካዊ ቦታ ላይ በመገኘቷ በፍጥነት ማደግ ችላለች። ሮም መጀመሪያ ላይ በንጉሶች ትመራ ነበር። ነገር ግን ህዝቡ አገዛዙን በመቃወም ሪፐብሊክ አወጀ። በዚህም ስርዓት ህዝቡና ሴኔቱ አብረው ይመሩ ነበር። ሮማውያን እጅግ የተደራጀ ወታደራዊ ኃይል ነበራቸው። ከኃያሉ ካርቴጅ መንግስት ጋር ከባድ ጦርነቶች አድርገው አሸነፉ። ከዚያም በኋላ የሜዲትራኒያን ባህር ሙሉ በሙሉ የሮም ሐይቅ ማለት ይቻላል። ግዛቱ የሰፋ ሲሄድ የውስጥ ፖለቲካው ተወሳሰበ። በዚያን ጊዜ ታላቁ ጁልየስ ቄሳር በብቃቱና በታዋቂነቱ ጎልቶ ወጣ። ግዛቱን እስከ ጋውል ወይም እንደ ዛሬዋ ፈረንሳይ የምንላትን አስፋፋ። ሆኖም ስልጣኑን ብቻውን ለመቆጣጠር በሞከሩ በሴኔት አባላት በግንቦት ወር ተገደለ። የቄሳር መገደል ጦርነት አስነሳ። በመጨረሻም የእህቱ ልጅ የሆነው ኦክስቲቪያ አሸንፎ የሮም የመጀመሪያ ንጉሥ በመሆን የሮም ግዛት አወጀ። በዚያን ጊዜ ሮም ፓክስ ወይም ሮማናን የተባለ የ200 ዓመታት የሰላምና የብልጽግና ዘመንን አጣጣመች። የሮማ ግዛት በጦርነት ብቻ አይደለም የታወቀው፣ በምህንድስናም ጭምር ነው። ዛሬም ድረስ የሚደንቁ የውሃ ማስተላለፊያ ድልድዮች፣ ጠንካራ መንገዶች፣ ሁሉም መንገዶች ወደ ሮም ይመራሉ የሚባለው ለዚህ ነው። እና እንደ ኮሎሲየም ያሉ ግዙፍ መዋቅሮች የተገነቡት በዚያን ጊዜ ነው። ህዝቡ መዝናኛ እንዲያገኝ ግላዲተሮች እርስ በርስ የሚዋጉባቸው ትላልቅ ስታዲየሞች ሰርተዋል። ግዛቱ እጅግ ሰፊ ስለሆነ ለመቆጣጠር ከበደ። የኢኮኖሚ ቀውስ ተፈጠረ፣ ሙስና ተስፋፋ፣ እንዲሁም ከውጪ በመጡ አረመናዊ ጎሳዎች የማያቋርጥ ጥቃት ደረሰባቸው። በመጨረሻም በአመቱ 476 ዓመተ ምህረት የምዕራቡ ሮም ግዛት ሙሉ በሙሉ ወደቀ። ምንም እንኳን ግዛቱ ቢፈርስም የሮማ ህግና ቋንቋዎች እና ፖለቲካ አስተሳሰቦች ዛሬም ድረስ በዓለማችን ላይ መሰረት ሆኖ ይገኛል። ቪዲዮን እስከዚህ ሰዓት ስላዳመጣችሁ እናመሰግናለን። ሀሳባችሁ ኮሜንት አስቀምጡልን። ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።